በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር የአባታችን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እንዴት አላችሁ ወንድሞቼ? እንኳንም ለበዓለ ጽጌ ለጾመ ቁስቋም በሰላም አደረሳችሁ። እንደ እግዚአብሔር ፍቃድ ዛሬ የእመቤታችን የስደቷ የመከራዋ ሐዘኗ ነገር የሚያስታውሰን የሰንበት ጸጋች ዘቁስቋም ትርጓሜ ለማየት እንሞክራለን። እስከ ፍጻሜው አብራችን ቆዩ። እሴብህ ጸጋኪ ኦ እጽፍተ ልብሰ ወርቅ እግዝእቴ ወለተ ዳዊት ንጉስ ዘተሐፀንኪ በቤተ መቅደስ ወተአንገድኪ በፈሊስ እምሀገር ለሀገር እንተ ተአውዲ በተጽናስ። ከሀገር ወደ ሀገር በችግር እየዞርሽ በስደት የተስተናገድሽ በቤተ መቅደስ ያደግሽ የንጉስ ዳዊት ብላቴና የወርቅ ልብስን የተጎናጸፍሽ እመቤቴ የማርያም ሆይ የተሰጠሽን የባለሟልነት ጸጋ አመሰግናለሁ። አመ አጉየይቺ እምሰይፍ እጓለኪ በሐቂፍ አድባራተ ኤልኪ ከመኦፍ እንዘ ከመዝናም ያንጠፈጽፍ እምአይንትኪ አንብዕ ወእመላትህኪ ሀፍ። ልጅሽን በመታቀፍ ከሰይፍ ባሸሸሽ ጊዜ ከጉንጮችሽ ወዝ ከዓይኖችሽም እንባ እንደ ዝናብ እየተንጠፈጠፈ ተራሮችን እንደ ኦፍ ዞርሽ። ስነገጽኪ ደመነ ዘይቀይህ እንጽጌሬዳ በሐሩር ወቁር ወፂአኪ እምሃገርኪ ይሁዳ እንዘ ከመበግት ግድፍት አመሳኮይኪ ውስተ ምድረ በዳ። ከሀገርሽ ከይሁዳ ወጥተሽ እንደ ጠፋች በግ በምድረ በዳ በተቅበዘበች ጊዜ ጽጌረዳ ከሚባል እጽ አበባ ይልቅ የሚቀላ የፊትሽ ደምግባትሽ በቀን ሐሩርና በሌሊት ቁር ጠቆረ። አጥባትኪ የብሳ በሐዩረ ፀሐይ ዘሃጋይ ሀጢኦ ሃሊበ ህፃንኪ እስከነከልሃ በብካይ ኢረከብኪ ሎቱ አሜሃ ዘተስትዮ ህፍነማይ። ጡቶችሽ በበጋ ፀሐይ ሐሩር ደረቁ። ሕፃንሽ ወተትን አጥቶ በለቅሶ እስኪጮህ ድረስ ያን ጊዜ የምታጠጪው እፍኝ ውሃ አላገኘሽም። ከርስኪ ጠግአ በኃጢአስቴ ወመብልዕ ቆቋ አይጋርኪ ሉምርማት በሀቢር ፍኖት ጽኑ አብራክኪ ደክማ በጾም እምብዛርሃ ወፅን። ሆድሽ መብልንና መጠጥን በማጣት ተጣበቀ። ብርቱ የሆነ መንገድን በመሄድ የለመለሙ እግሮችሽ ተንቋቁ ተላላጡ። ጉልበቶችሽ ከረሃብና ከጥም ብዛት የተነሳ ደከሙ። ሀዊረ ፍኖት በእግሩ ሰወይ ስእን ህፃንኪ ያንቃዱ ሀቤኪ ወይበኪ እሂዞ ጽንፈ ልብስኪ እስከትጸውርዮ በገቦኪ ወትስእምዮ በአፉኪ። ያነድደኒ ድንግል ጣዕመ ቃልኪ ዘይብል ንእስት አነ በአካል ወድክምት በኃይል ኢለመድኩ መከራ እምቅድመ እማንቱ መዋዕል። ልጅሽ በእግሩ መሄድን በደከመ ጊዜ በአፍሽ ስመሽው በጎንሽ እስክትሸከሚው ድረስ የልብስሽን ዘርፍ ይዞ ወደ አንቺ አንጋጦ ያለቅሳል። ድንግል ሆይ እኔ በአካል ታናሽ ነኝ፣ በኃይልም ደካማ ነኝ። ከነዚያ ዘመናት አስቀድሞ መከራን አልለመድሁም የሚለው የቃልሽ ላዛ ያነድደኛል። ይሃለው አሜሃ አቡኪ ወእምኪ ከመይስሙኡ ገአረኪ ወይርአዩ ድክትምናኪ እስመሞቱ እምንእስኪ ወሃደጉኪ ባህቲተኪ። ጮኸትሽን ይሰሙና ድሃ አደግነትሽን ያዩ ዘንድ ያን ጊዜ አባትሽና እናትሽ አልነበሩም። በታናሽነትሽ ሞተው ለብቻሽ ትተውሻልና። እዚህ ላይ አባታችን አባ ጊዮርጊስ ዘጋስጫ የጠቀሰው አባታችን ቅዱስ ቴዎፍሎስ ለእመቤታችን የስደቷ ነገር እንድትገልጽለት በጸለየ ጊዜ እመቤታችን ለአባታችን ቅዱስ ቴዎፍሎስ በመግለጽ ስትነግረው ወፀዊሆ አዘዘ ሄሮድስ ይቅትልወሙ ለሕፃናት ለውስተ ቤተልሔም። በነጋም ጊዜ ሄሮድስ ከሰብአ ሰገል እንደተረዳው መጠንና የመዓት ሁሉ መገኛ ሰይጣን እንደነገረው በቤተልሔም አውራጃና በአካባቢዋ ያሉትን ሕፃናት ሁሉ ግደሉ ብሎ አዘዘ። እኛ ግን ዮሴፍ በፊታችን እየመራን ተነስተን ሄድን። ልጄንም አንድ ጊዜ በክንዴ አንድ ጊዜ በትከሻዬ እሸከመው ነበር። ሰሎሜም ከመንገዱ መራቅና ከመንገዱ ድካም የተነሳ ታግዘኝ ነበር። ልጆቻቸውም መሄድ እንደሚያስተምሩ ሴቶች ይከተለኝ ዘንድ አወርደው ነበር። መከራ ያለመድሁ ትንሽ ነበርሁና። እርሱም ያዝሏቸው ዘንድ ወደ እናቶቻቸው እንደሚያለቅሱ ሕፃናት ሁሉ ፊቴን እያየ የልብሴን ዘርፍ ይዞ
ጥቂት ይሄድ ነበር። ያን ጊዜ በጀርባዬ አዝለው እጅም እነሳው ነበር በማለት ለአባታችን ቅዱስ ቴዎፍሎስ ተናገረችው። እና ልጅሽ በእግሩ መሄድን በደከመ ጊዜ በአፍሽ ስመሽው በጎንሽ እስክትሸከሚው ድረስ የልብስሽን ዘርፍ ይዞ ወደ አንቺ አንጋጥቶ ያለቅሳል በማለት አባታችን አባ ጊዮርጊስ ዘጋስጫ ተናገረ። ሰብአ ግብፅ መምለኪያነ ጣዖት አመሰደዱኪ እምአብያት እፎ ሐደርኪ ውስተ ጽልመት እንዘ ኢትፈርሂ እምግርማ ሌሊት ምስለ አራዊት ውስተ ደብረ ምቁስቋም መዝብርት። ጣዖትን የሚያመልኩ የግብፅ ሰዎች ከቤት ባሰደዱሽ ጊዜ ከሌሊቱ ግርማ የተነሳ ሳትፈሪ በጨለማ ውስጥ ከአራዊት ጋራ በተበዘበዘች በቁስቋም ተራራ እንደምን አደርሽ? እመቤታችን በግብፅ ስደቷ ወቅት ከልጇ ጋር ወደ ቁስቋም የምትባል ሄዳ ነበር። ህዝቡም ጣዖት አምላኪዎች ሲሆኑ በተለይም ለጣዖቱ 7 መጋረጃ ጋርደውለት ገንዘብ የሰጠ ሰው ገብቶ ለጣዖታቱ እንዲሰግድ ካህናቱ ያደርጉ ነበር። ጌታም በአማናዊ ደመና በእናቱ ጀርባ ታዝሎ ከእናቱ ጋር ወደዛች ሀገር ሄዶ ነበር። በትንቢተ ኢሳይያስ በምዕራፍ 19 ቁጥር 1 ተናገረው ማለት ነው። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይረዳሉ እንዳለው ማለት ነው። በጣዖታቱ አድረው ያሉ አጋንንትም እነዚህን ከዚች ሀገር ካላስወጣኋችሁ ሀገራችሁ ይጠፋል፣ መከበራችሁ ይቀራል እያሉ መጮህ ጀመሩ። ከዚያም ለጣዖታት የሚያገለግሉ ቁጥራቸው 100 የሚሆን ካህናተ ጣዖት ገመድና በትር ይዘው ከሚስቶቻቸው ከልጆቻቸው ጋር በመምጣት እመቤታችንን ከልጇ ጋር በመስደብ ከሀገር አስወጥተው አባረዋት። ለዚህም ነበር አባታችን ጣዖትን የሚያመልኩ የግብፅ ሰዎች ከቤት ባሳደድሽ ጊዜ ያለው። ሚ እጹ ወመድምም ድንጋጤ ወረአድ ዘበጽሐቺ እግዝእትየ ማርያም እምኀበ ሄሮድስ ከአውየ ደም ወእምክልኤቱ ፈያት እለ ሮዱቺ በገዳም። እመቤቴ ማርያም ሆይ ደምን ከሚያፈስ ከሄሮድስ ዘንድና በበረሃ ከከበቡሽ 2 ቀማኞች ዘንድ የደረሰብሽ ድንጋጤና ረአድ ምን ያህል ያስጨንቅና ምን ያህልስ ያስደንቁ። አንብእቺ ወትረ ኮነኒ ሲሳየ ኦ ንጽሕተ ንጹሐን እግዝእትየ ዘይተአምሪ ጀጋየ እፈኑመ በግፍ ተአገስኪ ዘመጠነዝ ስቃየ። በደልን የማታውቂ ከንጹሐን ይልቅ ንጽሕት የምትሆኚ እመቤቴ እንባሽ ዘወትር ምግብን ሆነሽ ይህንን የሚያህል ስቃይ በግፍ እንደምቻልሽው። ዘቀዳሚ ሐዘንኪ እምአከለኪ ወእይ ቦቃኪ ፈጸሙ አይሁድ ፈቃደ ሄሮድስ ጸላኢኪ ወሰቀልዎ ለበክሩኪ እምሃገር ለሃገር በአጉየቱ ዘደከምኪ። የቀድሞ ሐዘን ባይበቃሽና ባይጠቅምሽ አይሁድ የጠላትሽን የሄሮድስን ፈቃድ ፈጽመው ከሀገር ወደ ሀገር እርሱን በማሸሽ የደከምሽበትን በኩር ልጅሽን ሰቀሉት። ሶኮነ ፍትሕ በዝ ዓለም እምደለዎ ስደት ለሄሮድስ ከአውየ ደም ወለኪሰ ነቢር ከመሁ ዘመኮንነ ጽድቅ እያዕረፍኪ በካየ እንዘ ትብሊ ወይልየ እስመ ኃጣይኩ ስዩመ ናዛዝየ ዘይነጽር ግፍየ ወመኮንነ ጽድቅ መሐርየ ዘይአምር ምረተ ልብየ። በዚህ ዓለም ፍትሕ ቢደረግ ኖሮ ለደም አፍሳሹ ለሄሮድስ ስደት በተገባው ነበር። ለእውነተኛ መኮንን እናት ግን እንዲሁ መቀመጥ በተገባሽ ነበር። የልቤን ምሬት የሚያውቅ ቸር የእውነት ዳኛንና ግፌን የሚያይ አጽናኝ ሹመን ስላጣው ወዮ እያልሽ ከለቅሶ አላረፍሽም። እወ አማን እሙልደ ሰብ አልቦ ምንዳቤ ወገፍ ዘከማኪ በውስተ ኩሉ ዘረከቦ። አዎ እውነት ነው፣ ከሰው ልጆች እንዳንቺ ችግርና ገፍ በሁሉ ወገን ያገኘው የለም። ጻግማ ንግደትኪ ይኩን መጽንኤ ልካሜ ሊተ ሀበ ገብ ደሪተ ወአሃውር ፍኖተ ሀጻቤ ርሳትየ ይኩን አንብእኪ ዘአንጠብጠበ ዲምልቅ አመወልኪ ፄአር በመልዕልተ መስቀል ጊዜ ቀትር ወእንዘ መሐፅን ኪያኪ እሞ ሀበ ርድኡ ዘያፈቅር። የእንግድነትሽ የጉዞሽ ድካም ወደኋላ በምመለስበትና መንገድንም በሚሄድበት ገንዘብ የድካሜ መበረታቻ ነሽ። በቀን እኩሌታ በቀትሩ ሰዓት ልጅሽ በመስቀል ላይ በሚጨነቅ ጊዜና አንቺን እናቱን ወደሚወደው ደቀ መዝሙሩ አደራ ሲሰጥ በምድር ላይ የተንጠባጠበው እንባሽ
መተዳደፌን እጠቢ መስጠሚ አበሳየ ይኩን ዘአስጠመኪ ባሕረ ሐዘን እስከ አመተን ሰዓ እሙታን ስጋ ወልድኪ መድህን በመሬት ወበእብን ውሳጤ መቃብር ክዱን በመሬትና በደንጊያ በመቃብር ውስጥ የተከደነ መድህን የሚሆን የልጅሽ ከሙታን ተለይቶ እስኪነሳ ድረስ ያሰጠመሽ የሐዘን ባህር በደሌን የሚያሰጥም ይሆን። አሜ ይመጽእ ወልድኪ ሞጣይተ በቀል ተሰርጊዮ አሜሃ ይበክዩ እለ ወግእዎ ተማሂፀነ በበካይኪ እይርከበነ ላህዎ። ልጅሽ የበቀል ሞጣይትን ተሸልሞ በሚመጣ ጊዜ ያን ጊዜ የወጉት ያለቅሳሉ። ለቅሶ እንዳያገኘን በለቅሶሽ ተማጸንን። በእንተ ንግደቱ ለወልድኪ ወበእንተ ስቅለቱ ለፍቁርኪ ወእንተ ሞቱ ለዋህድኪ እምክን ተሳተፍነ ሐዘነኪ አስተሳትፍነ ፍስሐኪ ለነ ለአግብርትኪ ወለአይማትኪ ለዓለመ ዓለም። ስለ ልጅሽ እንግድነትና ስለ ወዳጅሽ መስቀልም ተቀዳሚ ተከታይ ስለሌለው ስለ አንድ ልጅሽ ሞት ሐዘንሽን ከተሳተፍን ከተጋራን ለኛ ለወንዶችና ሴቶች አገልጋዮችሽ ደስታሽን አሳትፊን ለዘለዓለሙ አሜን ይላል። እና ወንድሞቼ የኢሴብስ ጸጋቸው ይቁስቃም ይህንን ይመስላል ባጭሩ። መጀመሪያው ግን እኔ ይህንን ማቅረብ የወደድኩበት ምክንያት እመቤታችንን ምን ያህል በስደት እየደረሰባት የነበረው መከራ ፈተናዋ ምን ያህል እንደሆነ ለመረዳት ነው። እና ሁላችንም እንደምናውቀው ጾመ ቁስቋም የፈቃድ ጾም ነውና ልክ በአብይ ጾም ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ከሕማሙ ከስቅለቱ ለመሳተፍ እንደምንጾመው ሁላ ከጾመ ቁስቋም የእመቤታችንን በረከት ስደቷ፣ ሐዘኗ፣ የእንባዋ የሁሉ ይደርስበት የነበረው መከራ ሁሉ ለመሳተፍ የምንጾመው ጾም ነው እና በእውነቱ ይህንን ሰው ሁሉ ቢያውቅ እንዴት አይጾምም ነው። ምናልባት ሁላችን ስናስተውል ብዙ ጊዜ ሳይጾመው ስለምናይ ነው። በተለይ አንዳንዱ በእርግጥ ስህተት አለ። ለምን ቄሶች እየበሉ ምናምን ይላል እና ቄሶችም ሰዎች ናቸው። ፈቃዱም ደግሞ ለሰው ብቻ አይደለም የተሰጠው ለቄሶቻችን ለአባቶቻችን ጭምር ነው የተሰጠው እና ቢበሉም ባይበሉም እንደ ፈቃዳቸው ነው። ብቻ ግን ሁላችንም የራሳችን ነው ማድረግ ያለብን። እንደው በእውነት ከእመቤታችን ጋር አሁንም ይህን ጾም ለ40 ቀን የሚጾመው እንደው እመቤታችን ቢያንስ እሷ የ3 ዓመት 6 ወር ስደትዋ ሐዘን ነው። እኛ በምንሳተፈው ደግሞ ለ40 ቀን ጉዳይ ነው ይለኛልና እና በረከቱ ብንሳተፍ ብንጾመው እና ሌላኛው ደግሞ ያመጣሁበት ምክንያት ብዙ ሰው ይህንን ትርጉም ቢያውቅ ኖሮ ብዬ አስቤ ነው። እና በቤተክርስቲያን ሆኖ በእውነት በተለይ አንዳንዴ እናወራለን ወይም ደግሞ ሞባይል ምናምን እንነካለን እና ይህንን ትርጓሜ ስናውቅ ግን በእውነት እንዴት እያለቀስን እናዜመው ነበር ነው። የእውነት በጣም ነው ልብ የሚነካውና በእርግጥ ኢሴብስ ብቻ አይደለም ያለው ሁሉም አለ ቁስቋምና ስለ ስደቷ የሚስታወስ ማለት ነው። እና በተለይ ስለ እመቤታችን ብቻ የተነገሩ ሰዓቱ በብዛት ስለ እመቤታችንም ይናገራልና ይህንንም ሁሉ ብናስታውስ ኖሮ የእመቤታችን ፍቅር እንዴት ይበዛልን ነበር። እና በቤተ መቅደስ ሆነንም ምን ያህል ልባችን ተነክቶ በሰማይ ያህል ልብኩም እንደተባለው ልባችን በሰማይ ላይ ይኖር ነበር እንደማለት ነውና ብቻ ለበረከት ያክል ይህንን አዘጋጅቻለሁ። ከፈለጋችሁ ምናልባት ከሰዓትም ከቅዳሴም ሊሆን ይችላል። እንደዚህ ትርጓሜ ከፈለጋችሁ ይህንንም ትርጓሜ ወይ ይህንንም ብናየው ምናምን የምትሉ ከሆነ ኮሜንት ላይ ብትጽፉልኝ። ለዛሬ ግን እዚህ ይበቃናል። የእመቤታችን አሁንም ድጋሜ በረከቷ ረድኤቷ ከሁላችን ላይ ይደር።